64 ጂቢ ማይክ ውስጥ የሚገባ ሚሞሪ ገዝተልኝ ቶሎ በይ። አልገባኝም። ልክ እኔ እዚህ ጋር መምጣት ስታውቁ ወደ ቀኝ ናችሁ። የልጅሽ አባት ናታን እንዳልሆነ አወራሽ። ስለሚገባሽ ነው እኔም በሰላም የጠረጠርሽ። እና ማንን ልጠርጥር? አባዬ እንደሆነ የሰላም ልጅ አባት አይደለም። እሱን ደግሞ አረጋግጫለሁ። ማን ነው እንደዚህ ያለው? አንቺ ነሽ? አዎ ማየት ደስ ብሎኛል። እና ደግሞ ማለት ነው ሲመጡ ይሆን ሰርፕራይዝ አለሽ። እውነት እኔ ቪዲዮ በፍጹም ተሳስቻለሁ። ግን ቆይ እንዴት በናጠር ጉዳይ ልሳሳት ቻልኩኝ? በስተ መጨረሻ እንግዲህ አቶ ደረጀ ዳጣንና ናታንን ሲያወሩ ሁሉም ነገር ሰምቷል ማለት ነው። እንግዲህ አሁን ላይ እንደሚታወቀው ናታንና ዳጣ እልል ያለ ፍቅር ውስጥ ናቸው። ነገር ግን ይህን ነገር ግን እንግዲህ ማንም አያውቅም፣ እራሳቸው ብቻ ነው የሚያውቁት። ይህንንም ነገር በሚስጥር ፍቅራቸውን በሚስጥር መያዝ ነው የፈልጉት ከሰላም በስተቀር ማለት ነው። ሰላም ግን የሁለቱን ፍቅር ታውቃለች። እንደገና ደግሞ ሲጠነስስም ጀምሮ ሁለቱ አንድ እንዲሆኑ ከፍተኛ ሚና የተጫወተችው ሰላም ነች። ነገር ግን አሁን ላይ እንግዲህ አቶ ደረጀ እንግዲህ ናታን ዳጣን እንደሚወዳትና እንዳላስቻለው እዚህ ቤት እንዳንገናኝ ብለው የተማማሉትን እንኳን ጥሶ እንደገባና እሷንም በደንብ እንደሚያፈቅራት ነው የነገራት። ይህን ጊዜ እንግዲህ አቶ ደረጀ በር ስር ተደብቆ ሁሉም ነገር ሰምቷቸዋል ማለት ነው። ስለዚህ ከዚህ በፊት እንዳልነው ናታን ለአቶ ደረጀ መናገር ነበረበት ወይም ደግሞ አለበት ብዬ ነበር። ምክንያቱም አሁን ላይ አቶ ደረጀ የሁለቱን ግንኙነት አውቋል፣ ሰምቷል። እንደገና ደግሞ በሩን ከፍቶ ገብቷል። ስለዚህ ምንድን ነው የመጀመሪያ ሊላቸው የሚፈልገው ነገር ብላችሁ የምታስቡት? ዳጣም ከዚህ በፊት እኮ ለአቶ ደረጀ ከናታን ጋር ምንም ግንኙነት እንደሌላት ነው የተናገረችው። ናታንም ቢሆን እንግዲህ አቶ ደረጀ ከዚህ በፊት ናታን ጠይቆት ነበር፣ ከዳጣ ጋር እንዴት ነው ግንኙነት አላችሁ ወይስ የላችሁም የሚለውን ነገር ለማጣራት። ምክንያቱም ወይዘሮ ማርታ በነገረችው መሰረት ሁለቱ ግንኙነት አላማረኝም፣ የሆነ ነገር ሳይጀምሩ አይቀሩም ብላው ነበር ለአቶ ደረጀ። አቶ ደረጀ ያንን ነገር ለማጣራት ናታንን ጠይቆት፣ ናታን ግን ከእሷ ጋር ምንም አይነት ግንኙነት እንደሌለውና እንደ እህቱ እንደሚወዳት ነበር የተናገረው። ስለዚህ አሁን ላይ አቶ ደረጀ ሁለቱም እንደዋሹት ስላወቀ እንግዲህ ምን ሊላቸው ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 49 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 49 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቤጌል መስማት የፈለገችውን ነገር ከሰማች በኋላ ግን አሁን ላይ ከሰላም ጋር ያወሩትን ሌሎች ሚስጥሮችን እንግዲህ ሚሞሪው ስላለቀባት ስቶሬጅ እንግዲህ ያንን ነገር አልሰማችሁም። ስለዚህ እንደገና ለአርጁን ደውላ ነው እንግዲህ ሚሞሪ ያስመጣችሁ ማለት ነው። ሌላ ከፍ ያለ ሚሞሪ አስመጥታ እንግዲህ አሁንም መኪና ውስጥ አድርግታ የረሳችሁን ወይም ደግሞ ያልሰማችሁንም እንደገና ለመስማት ማለት ነው። ነገር ግን አሁን ላይ አልተሳካላትም። ምክንያቱም እንግዲህ ያንን ነገር በሚስጥር ስታወራ ከአርጁን ጋር በስልክ ዳጣ ሰምታት ነበር። የሁለቱን ግንኙነት ወይም ደግሞ ሰላምና እንደገና ዳጣና አቶ ደረጀ የሚያወሩትን ነገር እዛ መኪና ውስጥ እያስገባች ስትቀርጽ እንደነበር ከሰማች በኋላ ግን ዳጣ ወዲያው ያራዳ ልጅ ስለሆነች ከአቶ ደረጀ ጋር ወይም ደግሞ ከአባቷ ጋር ነው የተነጋገሩት። ምክንያቱም አሁን ላይ ከባድ ደረጃ ላይ ደርሳለች አቢጌል። እንግዲህ ይህንን ነገር ዳጣ ማን እንደሆነ አባቷን ለማወቅ ብላ እንደገና ደግሞ የሰላም የልጅ አባት ማን እንደሆነ ለማወቅ ብላ እዛ መኪና ውስጥ ያንን ማይክ ካስቀመጠች አሁን ላይ በጣም ከባድ ሰው ነች አቢጌል። ስለዚህ ይህንን ነገር ደግሞ ዳጣ ስለሰማች ወደ ሄዳ ለአቶ ደረጀ ተናግራለች ማለት ነው። አቶ ደረጀ ይህንን ነገር አላመንም። ምክንያቱም ውሸት ነበር የመሰለው። አቢጌል እንደዚህ ይህንን ነገር እንዴት ልታደርግ ትችላለች? በዚህን ያክል ርቀት እንዴት ልትሄድ ትችላለች ብሎ ነበር። ስለዚህ ዳጣ ከነገረችው በኋላ እንግዲህ መኪና ውስጥ ከገቡ በኋላ ማስመሰል ነው የጀመሩት ማለት ነው። አሁን ላይ አቶ ደረጀ አቢጌል እንደሚወዳትና እሷ ግን እንደሚወዳት እንዳልሆነችለት እንደገና ደግሞ ያው ጥሩ ነገሩን ነው እንግዲህ የተናገረችው። ስለዚህ አሁን ላይ እንግዲህ እንደሚታወቀው አቢጌል ያንን ሪከርድ ካስቀመጠች በኋላ ዳጣና እንግዲህ አቶ ደረጀ ያወሩትን ብትሰማ ስለ ራሷ ስለ አቢጌል እንጂ ሲያወሩ ስለ ዳጣ አባት እንግዲህ
የተሰማውንም እሷ እንግዲህ አቢጌል አረጋግጣለች። ምክንያቱም ዳጣ አባቷ ሲሳይ ነው እንዴ ብላ እንድታምን ነው ያደረገቻት ዳጣ። ምክንያቱም ከዚህ በፊት ለአቶ ደረጀ እንደነገረችው ሁሉንም ነገር መናገር እንዳለባቸው እና እንደገና ደግሞ አቢጌል የምትፈልገውን ሚስጥር ወይም ደግሞ እሷ ይህን ነገር ለማረጋገጥ የምትፈልገውን ነገር ለማጣራት እንግዲህ ሁሉንም ነገር አቀነባብራ ዳጣ አቢጌል እንድታምን አድርጋለች ማለት ነው። እንግዲህ አሁን ላይ አቢጌል የዳጣ አባት ሲሳይ እንደሆነና እናቷን ቢሆን እንግዲህ እየፈለገቻት እንዳልሆነ ነው የተናገረችው እና ያንን ነገር የሰማች ትመስለኛለች አቢጌል። ነገር ግን አሁን ላይ አቢጌል እንግዲህ ሰላምና ናታን በሚያወሩበት ሰዓት እንግዲህ የሰላም ልጅ አባት አንተ ነህ እያለችው ነው። ምክንያቱም አቶ ደረጀ የማይሆን ከሆነ ስላስመረመረች አሁን ላይ ከእሱ ይልቅ አንተ ልትሆን ትችላለህ እያለችው ነው። አሁን ላይ አቢጌል ይህንን ነገር ናታንን የምትለው ለምንድን ነው? የሰላም የልጁ አባት ስላልተነገረ እዛ ቤት ውስጥ ወንድ ብቻ እሱ ብቻ ስለሆነ ነው። ነገር ግን አሁን ላይ ሰላም አባትየው ማን እንደሆነ ታውቃለች። እሱ ማን ነው? አቶ ደረጀ ነው። ነገር ግን አሁን ላይ ይህንን ሚስጥርና ወሬ ለማንም መናገር አትፈልግም። ይህንን ሚስጥር የሚያውቁት ከአቶ ደረጀ ጋር ብቻ ነው ይህ ሚስጥር። ስለዚህ ይህንን ሚስጥር እንግዲህ ደብቃ አሁን ላይ አቶ ደረጀንም እንግዲህ ከዚህ በፊት የወለደችውን ልጅ ወስዶ ወደዛ ስላደረገባት ያንንም ልጅ እየፈለገች ነው። እስከዛሬም ድረስ እኮ ሰላም እዚህ ቤት የተቀመጠችው ያንን ልጇን ፍለጋና ልጇን እንዲሰጣት እንደሆነ አይረሳም። ስለዚህ አሁን ላይ እንግዲህ እርግዝናዋ በጣም እየደረሰ ነው። እንግዲህ ከዚህ በፊት 8 ወር ቀርቶኛል ብላ ነበር። አሁን ግን 1 ወር ስለሚቀራት ያው እየደረሰ ነው ይመስለኝ። በዚህ ምክንያት ደግሞ እንግዲህ አሁን ላይ ወይዘሮ ማርታ ሰላምን እያገዘቻት ነው። ሁሉንም ነገር አሁን ላይ እንዲህ እየከበዳት ስለሚመጣና እንደገና ደግሞ አሁን ላይ እግሯም እያበጠ ስለሆነ ሰላም ወይዘሮ ማርታ የቻለችውን ያህል እያገዘቻት ነው ማለት ነው። አርጁን ደግሞ እንግዲህ አሁን ላይ አቢጌልን ለእሷ የምትፈልገውን ነገር ቢያደርግላትም ነገር ግን እሱ የሚፈልገውን ነገር እሷ እያደረገችለት አይደለም። ምክንያቱም እሷ ምንድነው የምትፈልገው? ጥቅም ብቻ ነው። ከእሱ ጥቅም ካገኘች በኋላ አርጁንን ዞር ብላ እንደማታየው ግልጽ ነው። እሱ ደግሞ አርጁን ያስከፋዋል፣ ይናደድባታል ማለት ነው። ስለዚህ መቼውን እንግዲህ አርጁን አቢጌልን እንግዲህ ወይ አግቷት ወይም ደግሞ ከእሷ ጋር አንድ ላይ ሊሆን የሚችለው የምለውን እስቲ እናንተም በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ዳጣ ተይዛለች። ምክንያቱም ወይዘሮ ማርታ ከናታን ጋር በሚያወሩበት ሰዓት እንግዲህ ዳጣ እንዳየናት ከሆነ ፎንቃዬ ብላ ናታንን ስታወራው ነበር ማለት ነው። ምክንያቱም ወይዘሮ ማርታ እዛ ቤት ትኖራለች ብላ ስላልገመተች፣ ነገር ግን አሁን ላይ ዳጣ ግን ፎጣዬ ብላ ነው ያስቀየሰችው። እውነት ወይዘሮ ማርታ ሳትሰማ ቀርታ ነው ሙድ እየያዘችባቸው ነው እንጂ ምክንያቱም ማንም ያምናት የለም። ከዚህ በፊትም ለአቶ ደረጀ ነግራው ስላላመናት አሁንም ቢሆን መታ እንትናን ናታን የምታወራው ከአቢጌል ጋር እንዲሆን ነው እንጂ ሌላ ምንም አይደለም። ስለዚህ አሁን ላይ ዳጣ እንዳየናት ከሆነ በጣም ቀባጥራለች ማለት ነው። ቅጥርጥር ያለ ወሬን ያወራችው እንዳይነቃባት፣ ፎንቄ የሚለውን እንዳይወጣባት ፎጣዬ በማለት እንግዲህ በጣም ስትቀባጥር እንደነበር ይታወቃል። ስለዚህ ይህንን ነገር እንግዲህ ወይዘሮ ማርታ አውቃለች። አሁን ላይ እንግዲህ ጭራሽ በጣም የተናደደችው እንግዲህ ተናዳ ነው እያረሩ መሳቅ የሚባለውን የሳቀችው። ምክንያቱም ናታንን ከአቢጌል ጋር እንዲሆን ስለምትፈልግና እንዲጋቡ ስለምትፈልግ፣ አሁን ግን ናታን ከዳጣ ጋር ፍቅር ግንኙነት እንደጀመረ በይፋ ስላወቀች አሁን ላይ ዳጣ እሷን ለማስረሳት ወይም ደግሞ ለማስቀየስ ብትሞክርም ወይዘሮ ማርታ ደግሞ እንግዲህ አውቃ እንዳላወቀ በማስመሰል ነው ከዛ ቤት የወጣችው ማለት ነው። ነገር ግን አሁንም ቢሆን ናታን ከአቢጌል ጋር እንድትኖር ፍላጎቷ ስለሆነ ከዳጣ ጋር እንኳን ቢሆን እንዲለያዩ ነው የምትፈልገው። ለአቶ ደረጀም ከዚህ በፊት ነግረዋለች። ናታንም ዳጣ እንኳን ቢለው እንኳን አብረው እንኳን ቢሆኑ ሁለቱን ማለያየት አለብን ብላ ስትናገር ነበር። ምክንያቱም እሷ እንደተናገረችው ወይዘሮ ማርታ አቢጌልን ሌላ ሰው እንደ ናታን የሚቀበላትና የሚረዳት ሰው ሊኖር አይችልም ስላለች ለዛም ነው እንግዲህ አቢጌል ከናታን ጋር እንዲሆን የፈለገችው። እንግዲህ ሌላው ጉዳይ አሁን ላይ ወይዘሮ ማርታ ሰላም አፈር አማረኝ ብላ በቀለደችበት እንግዲህ ለውሃ ነግራት ነበር። ውሃ ደግሞ እንደምታውቋት
ውሃ ነች። ምክንያቱም የተነገራትን ራሷ ከማድረግ የዘለለ ምንም ነገር ስለማታደርግ ጭራሽ አፈር ይበላል ብላ ወይዘሮ ማርታ በነገረቻት መሰረት ቁጭ ብላ ውሃ እንግዲህ አፈሩን ስትበላው ነበር ማለት ነው፣ ቀይ አፈሩን። ምክንያቱም ሰላም አምሯታል፣ መብላት ትፈልጋለች ብላ ወይዘሮ ማርታ በነገረቻት መሰረት። አቢጌል እንግዲህ ይህንን ነገር ስታይ በጣም ደንግጣለች። ምክንያቱም እንዴት ውሃ ይህንን ነገር ታደርጊያለች ብላ ማለት ነው። አፈር እንደማይበላ እንዴት አታውቅም? ውሃ እስከ ዛሬ ድረስ ምን አይነት ጭንቅላት ነው ውሃ የያዛት ብላችሁ ነው የምታስቡ? እስቲ ስለ ውሃ በዚህ ጉዳይ ያላችሁን ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ ናታን እንግዲህ አቢጌል ላይ በጣም ተናዶባታል። ምክንያቱም እንዴት የሰላም የልጅ አባት እኔን ትየኛለሽ? ምን አይነት ጭንቅላት ቢኖርሽ ብሎ ተቆጥቶታል ማለት ነው። ምክንያቱም በጣም ነው የተናደደው። እንዴት እስከዚህ ጊዜ እንዴት እንደዚህ ልታደርግኝ ትችላለሽ? እንዴት እኔ እንድጠረጥር ትችላለች? ራሷ ናታንን የራሷ ለማድረግ እየፈለገች እና ከዳጣ ለማለየት እየፈለገች፣ በዚህ ጋር ደግሞ የሰላም የልጅ አባት አንተነህ፣ ሰላምን ያስረገዝካት አንተነህ ማለት ምን ማለት ነው? በጣም አሁን ላይ አቢጌል ትክክለኛ ነገር እያደረገች ያለችም ናታንን በዚህ ልክ መፈረጅ እና በዚህ ልክ የሰላም ያስረገዝካት አንተነህ ማለት እና ደግሞ በዚህ ጋር ደግሞ እወድሃለሁ፣ አፈቅርሃለሁ እኔ ስለምወድ ነው ማለት ምን ማለት ነው? ስለዚህ አቢጌል መታረም አለባት ብዬ ነው የማስበው። የሰላም የልጅ አባት ማንም ቢሆን ማንም፣ እሷ ይህንን ነገር ጉዳዩዋ ሊሆን አይገባም። ምክንያቱም ሰላም የራሷ የሆነ ሰራተኛ ነች። እንደሷ አቢጌል ደግሞ እንደ ልጅነቷ እንደዚህ ወደዛ ወደዚህ ከማለት አርፋ ተቀምጣ ናታንን የራሷ ለማድረግ ብትሞክር ይቻላል። አሁን እንኳን ናታን ከዚህ በኋላ ከእሷ ጋር የሚሆን አይመስለኝም። ዳጣን እንግዲህ አፍቅርሻለሁ ብሎ እሷም ተቀብለዋለች። ስለዚህ ማንም አላወቀም። ነገር ግን አሁን ላይ አቶ ደረጀ የሁለቱን ግንኙነት ሳያውቅ አልቀረም። ይህን ነገር እንግዲህ ወይዘሮ ማርታ እውነት ከዚህ በፊት ነግራኝ ነበር ለካ እውነት ነው ብሎ እንዲያስብ ሊያደርገው ይችላል ብዬ ነው ማስበው። ስለዚህ አሁን ላይ አቶ ደረጀ ሁለቱንም በዚህ ልክ ካያቸው በኋላ ሊናገራቸው የሚችለው ነገር ምንድን ነው ብላችሁ የምታስቡት? ናታንም እንግዲህ ዳጣም ለአቶ ደረጀ የሚመልሱለት መልስ እውነት አስቀይሰውት ሌላ ነገር ይላሉ ወይስ እውነት ለአቶ ደረጀ ሁለቱም እንደሚፋቀሩ ይነግሩታል ብላችሁ የምታስቡት? በእኔ በኩል ሁለቱም ለአቶ ደረጀ እንደሚዋደዱ ቢናገሩ ይሻላል ከመደበቅ ብዬ ነው የማስበው። እስኪ እናንተ በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።